በልማት የገዘፈችው ኢትዮጵያና የሰላም ስምምነቱን የጣሰው የመቀሌ ቡድን። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ኢትዮጵያ በአንድ በኩል የከፍታ ማማዋን ለመርገጥ በልማት ስራዎች ስትጠመድ፣ በሌላ በኩል ደግሞ የቀሰቀሱት እሳት የራሳቸውን ቤት ያቃጠለባቸው አካላት ደግሞ ሀገሪቱን ወደ ጦርነት አዙሪት ለመክተት እየተንቀሳቀሱ ይገኛሉ። ዛሬ በዝግጅታችን ትላንትና በአፋር ክልል የተመረቀውና የኢትዮጵያን የቱሪዝም ገጽታ በአዲስ መልክ የሚቀይረውን ድንቅ ፕሮጀክትና በመቀሌ የመሸገው የህወሓት ቡድን የፕሪቶሪያን ስምምነት አፍርሶ ወደ ጦርነት መግባቱ ዝርዝር መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። ኢትዮጵያ አሁን ላይ ያለችበትን የልማት ቁርጠኝነት የሚያሳይ ሌላ ድንቅ ስራ በትላንትናው ዕለት ተመልክተናል። ጠቅላይ ሚኒስትር አብይ አህመድ በአፋር ክልል ተገኝቶ የኒሊ ፓልም ሎጅን መርቀው ከፍተዋል። ይህ ፕሮጀክት ለሀገሪቱ የቱሪዝም ዘርፍ ትልቅ አቅም ከመፍጠሩም በላይ በረሃን ወደ ገነት መቀየር እንደሚቻል በተግባር ያሳየ ድንቅ ስራ ነው። የመንግስት ዋነኛ ትኩረት ሀገርን መገንባትና የዜጎችን ተጠቃሚነት ማረጋገጥ መሆኑን ይህ ፕሮጀክት በራሱ ትልቅ ምስክር ነው። የኢትዮጵያ የቱሪዝም ገጽታ እንዲህ ባሉ ዓለም አቀፍ ደረጃዎችን የጠበቁ የመዝናኛ ስፍራዎችን ታጀብ የሀገሪቱን ገቢ ከማሳደጉም በላይ የኢትዮጵያን ስም በዓለም አቀፍ መድረክ በአዲስ መልክ ከፍ ያደርገዋል። ይህ በልማት የመግዘፍ ጉዞ ደግሞ ለማንም የማይቆም ሀገራዊ እውነታ ነው። ይሁን እንጂ ይህ የልማት ብርሃን ያልታያቸውና በጦርነት አዙሪት የለመዱ አካላት ዛሬም ሀገሪቱን ሰላም ለመንሳት እየተንቀሳቀሱ ነው። በመቀሌ የመሸገው የህወሓት ቡድን የፕሪቶሪያውን የሰላም ስምምነት ወደ ጎን በመተው በግልጽ ወደ ጦርነት ዝግጅት መግባቱን መረጃዎች እየጠቆሙ ነው። ሰላምን እንደ አማራጭ ከመውሰድ ይልቅ ዳግም ንጹሃንን ለጦርነት ለመማገድ የሚደረገው ጥረት ለትግራይ ህዝብም ሆነ ለኢትዮጵያ ምንም የሚያተርፈው ነገር የለም። የሰላም ስምምነቱን መጣስ ማለት የአገር ሉዓላዊነትና የዜጎችን ደህንነት አደጋ ላይ መጣል በመሆኑ መንግስት የጀመረውን ልማት ለማስቀጠል ሲባል መሰል የጥፋት ኃይሎችን መከላከል ግዴታ ይሆንበታል። ኢትዮጵያ በልማት ስትገሰግስ በጥፋት መንገድ የሚሄዱት ግን የታሪክ ተጠያቂ መሆናቸው አይቀሬ ነው። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር።